አርሰናል ከአትሌቲኮ ማድሪድ እና ሌሎች የዛሬ ጨዋታዎች። ሰላም ጤና ይስጥልኝ። የወሽወሽ ሚዲያ ነው። በአውሮፓ ሻምፒዮንስ ሊግ የሶስተኛ ዙር መርሃ ግብር ዛሬ ምሽት 9 ጨዋታዎችን በተለያዩ የአውሮፓ ከተሞች ይደረጋሉ። በዕለቱ የመጀመሪያ ጨዋታ ምሽት 1 ሰዓት ከ45 ባርሴሎና የግሪኩን ኦሎምፒያኮስ በሜዳው ሲያስተናግድ፣ የካዛኪስታኑ ካይራት አልማቲ ከቆጵሮሱ ፓፎስ ጋር ይጫወታሉ። ምሽት 4 ሰዓት ላይ አርሰናል በሜዳው ኤሚሬትስ ስቴዲየም የስፔኑ ክለብ አትሌቲኮ ማድሪድ የሚያስተናግድበት ጨዋታ ይጠበቃል። ሁለቱ ክለቦች ከዚህ ቀደም እርስ በርስ የተገናኙት በ2017-18 በአውሮፓ ሊግ ግማሽ ፍጻሜ ሲሆን አትሌቲኮ ማድሪድም በደርሶ መልስ ውጤት 2-1 በማሸነፍ ለፍጻሜ ማለፉ ይታወሳል። ከስፔን ክለቦች ጋር ያደረጓቸው ያለፉት 6 ጨዋታዎችን ማሸነፍ የቻሉት መድፈኞቹም የዛሬው ጨዋታ የማሸነፍ ቅድመ ግምት ተሰጥቷቸዋል። በተመሳሳይ 4 ሰዓት የአምናው የመድረኩ ሻምፒዮን ፒኤስጂ ከሜዳ ውጪ ባየር ሊቨርኩሰን የሚገጥም ሲሆን የፍጻሜው ተፋላሚ ኢንተር ሚላን ከሜዳ ውጪ ከቤልጂየሙ ኡኒየን ሴንት ጂሎስ ጋር ያገናኛል። ቪያሪያል ከማንቸስተር ሲቲ፣ ፒኤስቪ ከናፖሊ፣ ኒውካስል ዩናይትድ ከቤኔፊካ እንዲሁም ኤፍሲ ኮፐንሃገን ከቦሩሲያ ዶርትሙንድ በተመሳሳይ ምሽት 4 ሰዓት የሚደረጉ ጨዋታዎች ናቸው።